ይዘነው ምክንያት የሆነን ብዙ ጊዜ በዕቅበተ እምነት ውይይቶች እህቶች ወንድሞች በቅርበት የሚወዷቸው ሰዎች ወደ ሌላ ሃይማኖት የመሳብ ፈተና ሲገጥማቸው የኛ አይነት ወንድሞችን የማናገር ልምድ አለና ብዙ ጊዜ እንደዚህ አይነት ወንድሞችና እህቶችን ሳናግር መጀመሪያ የምባለው ነገር መጽሐፍ ቅዱስ ቤቴ ሳነብ የሚል ነው። መጽሐፍ ቅዱስ ቤቴ ከፍቼ ሳነብ ይሄን ተረዳው። መጽሐፍ ቅዱስ ቤቴ ከፍቼ ለማንበብ ስሞክር ይሄን ነገር አየው። ቀጣይ ነው ጥያቄዎቹና ብዙ ጊዜ ፕሪሰፖዚሽኑ ይሄ ነው እና ይረብሸኛል። ለረጅም ጊዜ ይረብሸኝ ነበር። ለምንድነው ሰው ቤቱ ቁጭ ብሎ እንኳን ቢያነብ ቅዱሳት መጽሐፍትን ኦርቶዶክሳዊ በሆነ መንገድ እንዲያነብ ኦርቶዶክሳዊ በሆነ መንገድ እንዴት ቅዱሳት መጽሐፍት ከመጀመሪያው መቶ ክፍለ ዘመን ጀምሮ ዛሬ እጃችን ላይ እስካለው እስከ መጽሐፍ ቅዱስ ድረስ የደረሱበትን መንገድ አባቶች ባነቡበት መንገድ ተቃኝቶ ቅኝቱን ይዞ ቢያነብ መልካም ያልሆነው ለምን ይሄን መጠቆም አልቻልንም የሚለው ሁሉ ጊዜ ጥያቄ ይሆንብኝ ነበርና ረጅም ጊዜ ሳስበው ነበረ ይሄን ለማድረግ መጽሐፍ ቅዱስ ኮንቲኒየስሊ እንዲያነቡ የሚበረታቱ ራሳቸውንም የሚያበረቱ ወንድሞቻቸውን እህቶቻቸውን የሚያበረቱ እና የንባብ መንገዳቸውም ደግሞ ከሌላ ቤተ እምነት የተቀዳ ሳይሆን ኦርቶዶክሳዊ በሆነ መንገድ የሚያነቡ መሆናቸውን አስረግጠው የሚያውቁና ያንን የትርጓሜ አካሄድ በኦርቶዶክሳዊ መንገድ መጽሐፍትን የመክፈት የማንበብ የመረዳት የመተርጎም አካሄድን ደግሞ ጠንቅቀው የተረዱ ክርስቲያኖችን ለምንድነው ያላበጀነው የሚለው ሁሉ ጊዜ ያሳስበኝ ነበረ። ለዛ ነው በዚህ ክረምት ላይ የመጀመሪያ ክፍል የቅዱሳት መጽሐፍት ጥናት እንድናደርግ ያው ሙከራ ነው ይሄ። ሁላችሁንም ዛሬ ከጀመርን ጀምሮ እስከ መጨረሻው ድረስ አብራችሁን ቆይተን ውጤቱን አብረን ብንመለከት በጣም ደስ ይለናል። ቅዱሳት መጽሐፍትን መክፈት ዋነኛው ዓላማው ለህይወት ለድህነት ነው አይደለም? መጽሐፍ ቅዱስ የድህነት መጽሐፍ ነው። የእግዚአብሔር ቃል ለኔና ለእናንተ የተሰጠን ለድህነት ነው። ስለዚህ ይሄን የድህነት መጽሐፍ ለድህነታችን እንዲበጀን ለህይወት እንድናደርገው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ እንደመከረው ማለት ነው በተማርንበት በተረዳንበት ነገር ጸንተን ኖረን ወደ ህይወታችን እንድንቀይረው እንድንችል ሁላችንም አብረን በዚህ የጥናት የንባብ ጉዞ ላይ አብረን ብንዘልቅ በጣም ደስ ይለኛል። መጽሐፍተ መነኮሳት አረጋዊ መንፈሳዊ ለረጅም ጊዜ ያቀደነው ለፍጻሜ ማንደርሰው እቅድ ከንቱ ነው ይላልና ጀምረነው እንዳናቋርጠው ጀምረነው ሳንፈጽመው እንዳንቀር እግዚአብሔር አምላክ ከንቱ እንዳይባልብን ይሄን ጅማሯችንን በእግዚአብሔር ፊት ሁላችሁም እርስ በርስ በጸሎት እየተጋገዝን ስለ ቅዱሳት መጽሐፍት ለመማር ለማወቅ ለመረዳት አባቶቻችን ሁሉ ጊዜ በቤተክርስቲያን ህይወት ውስጥ መጽሐፍ ሲከፈት በጸሎት ነው የሚከፍቱት። ለየትኛው መጽሐፍ ኢቭን ስርዓት አምልኮት ላይ አሁን በዚህ በሰዓታቱ ቅዱሳት መጽሐፍት ይነበባሉ። ቅዱሳት መጽሐፍት ሲነበቡ ጸሎት ተደርጎ ነው የሚጀመረው። ለእያንዳንዱ የምንባብ ለተአምሩም ይሁን ለወንጌሉም ይሁን ለየቱም መግቢያ ጸሎቶች አሏቸው። ስለዚህ አንድ ሰው መጽሐፍትን ወደ ራሱ ሐሳቡን ሰብስቦ ቅዱሳት መጽሐፍትን ከፍቶ ተረድቶ ከእግዚአብሔር ጋር የሚነጋገርባቸው ስለሆኑ በቀጣይ እንመለከታቸዋለን። መጽሐፍ ቅዱስ ራሱ ምንድነው ቃሉ የሚለውን ለማንሳት ስንሞክር ራሳችንን አቅንተን ወደ እግዚአብሔር የምንቀርብባቸው መንገዶች ናቸው እነዚህ የተሰጡን መጽሐፍት። ስለዚህ ሁላችንም ይህን ጥቅስ እስቲ በህሊናችን እናስበው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የላከው መልእክት ሁለተኛ ምዕራፍ 4 ከቁጥር 6 ላይ በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥም የበራ የጨለማውን ብርሃን ያበራ እግዚአብሔር ነውና ይላል። እግዚአብሔር አምላክ ዕውቀት ብርሃንን የሚሰጠን የክርስቶስ ፊት በህሊናችን እንዲሳል ነው። የቅዱሳት መጽሐፍት ዋነኛ ዓላማ የክርስቶስ ፊት በህሊናችን እንዲሳል የእግዚአብሔር ክብሩን ዕውቀቱን ብርሃኑን እንዲሰጠንና ከጨለማ ወደ ብርሃን እንድንተላለፍ እግዚአብሔር የሰጠን ነው እነዚህን መጽሐፍት። ስለዚህ ዛሬ መነሻ የምናደርገው ይሄን መጽሐፍ ታዲያ እንዴት እንቅረበው፣ እንዴት እናንብበው፣ እንዴት እናንሳው፣ ራሱ በቤታችን ውስጥ አንድ ቦታ ላይ አለ እንዴት እናቅርበው የሚለውን መነሻ አድርገን ነው። የመጀመሪያው ክፍል የመወያያ ርዕሶቻችንን አጋርቻለሁ በተወሰነ ግሩፑ ላይ ማለት ተመለከቷላችሁ። አሁን እኔ ጋር እዚሁ ጋር ተከታትለን ቶሎ መልስ እንሰጣቸውና ይዘቱን ለማስታወስ ከፈለጋችሁ ሪከርድም ይለቀቃል ትመለከቷላችሁ።
የመጀመሪያው ጥያቄ እስካሁን ድረስ ማስታወቂያው ላይ ጀምሮ የምትመለከቱት ቅዱሳት መጽሐፍት ነው የምንለው። መጽሐፍ ቅዱስ የሚል ቃል አልተጠቀምኩም እስካሁን እኔ። ቅዱሳት መጽሐፍት የሚል ቃል ነው የተጠቀምኩት። ለዚህ ምክንያት አለው። መጽሐፍ ቅዱስ ማለት በራሱ አሁን ባለው ሁኔታ እንዳትሉ ትክክል አይደለም ልል አይደለም፣ ግን በአባቶች ሐሳብ በቀደሚት ቤተክርስቲያን ህይወት እና ትውፊት ቅዱሳት መጽሐፍት የሚል ልምድ አለ። ይሄ ልምድ ከየት እንደመጣ በመጀመሪያ መረዳት ያስፈልጋል። እጃችን ላይ ያለው በህትመት ቤት የወጣ ፕሪንቲንግ ፕረስ በማተሚያ ቤት የታተመ አንድ መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ነው የሚለው። መጽሐፍ የሚል ቃል ነው የሚጠቁመው። መጽሐፍ ቅዱስን ስንከፍተው ግን አንድ መጽሐፍ አይደለም፣ በጣም ብዙ መጽሐፍ ነው። ስለዚህ ከቅዱሳት መጽሐፍት ወደ መጽሐፍ ቅዱስ የሄደበት የራሱ የሆነ አካሄድ አለው። በነገራችን ላይ ይሄ አካሄድ በኦርቶዶክስ እና በፕሮቴስታንት የመጽሐፍት ምልከታ ላይ የመጀመሪያው ነጥብ ሆኖ መነሳት ያለበት ነው። ኦርቶዶክሳውያን መጽሐፍቱን ስንመለከትባቸው የነበረውን የቤተክርስቲያን ህይወት እንድንረዳ አንድ ሰው እንዴት ነው ብዙ መጽሐፍት ነበረ፣ ማተሚያ ቤት ከ16ኛው እና 17ኛው ክፍለ ዘመን በኋላ ሲመጣ አንድ መጽሐፍ ሲያደርገው ይሄን መጽሐፍ የምመለከትበትን መንገድ እንዴት ቀየረው የሚለውን ልንጠይቅ ይገባል። ይሄ በቤተክርስቲያን ህይወት ውስጥ እጅግ ትልቅ የሚባል ሲግኒፊካንት ያለው ቁልፍ ጉዳይ ሆኖ ለውጥ ያመጣ ጉዳይ ነው። የህትመት ቤት መምጣትና መጽሐፍ ቅዱስ በአንድ ጥራዝ መቀመጥ በቤተክርስቲያን ታሪክ፣ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ መጽሐፍ ቅዱስ አንድ መጽሐፍ ሆኖ ታውቆ አይታወቅም። በ1900 ክፍለ ዘመናት ከመጀመሪያው መቶ ክፍለ ዘመን እስከ አለፈው መቶ ክፍለ ዘመን ድረስ አንድ የታተመ መጽሐፍ የሚባል ነገር አልነበረም በኢትዮጵያ ቤተክርስቲያን። ይህን የታሪክ እና የስነ ድርሳን ጥናት የሚያጠኑ ጌታቸው ኃይሌ የተባሉ አንድ ሊቅ አሉ፣ በቅርብ ያረፉ ነፍስሄር። እሳቸው ከግዕዝ ስነ ጽሁፍ ጋር ብዙ አፍታ ቆይታ የሚል መጽሐፋቸው ገጽ 42 ላይ መጽሐፍ ቅዱስ የሚለው ስም ጽንሰ ሐሳቡ የኢትዮጵያውያን አይመስለኝም። ኢትዮጵያውያን የሚያውቁት ለየብቻው የተጠረዙ ለምሳሌ ኦሪት፣ ነቢያት፣ ደቂቀ ነቢያት፣ አርባዕቱ ወንጌል፣ ግብረ ሐዋርያት፣ ሐዋርያው ጳውሎስ ወዘተ እንጂ ፕሮቴስታንቶች እስከመጡበት እስከ 19ኛው ምዕተ ዓመት ድረስ መጽሐፍ ቅዱስ የሚል ስም የሚያስፈልገው ቅዱሳት መጽሐፍትን አጠቃሎ የያዘ አንድ ድፍን ጥራዝ በኢትዮጵያ አልነበረም። ሊቃውንቱ ቅዱሳት መጽሐፍትን በሐሳብ ደረጃ ሲጠሯቸው መጽሐፍተ ሕግ ብለው ነው። ስለዚህ እስኪመስለኝ ኢትዮጵያውያን መጽሐፍ ቅዱስ የሚለውን ስም የፈጠሩት ፕሮቴስታንቶች በእንግሊዝኛው ሆሊ ባይብል የሚለውን ስም ለመተርጎም ነው ይሉናል ጌታቸው ኃይሌ። ይሄም የምታገኙት ከግዕዝ ስነ ጽሁፍ ጋር ጥቂት አፍታ ቆይታ በሚል መጽሐፋቸው ገጽ 42 ላይ ነው። ፕሮፌሰር ጌታቸው ኃይሌ ምንጭነታቸው በእርግጠኝነት ብንወስደው እርግጠኛ ሆነን ብንወስደው በቤተክርስቲያን ታሪክ ያለፈውን 1900 ክፍለ ዘመናት አንድ የታተመ መጽሐፍ ቅዱስ የተባለ መድብል ኖሮ አለማወቁ በጣም የሚያስደንቀን ፋክት ሊሆን ይገባል። እስከዛሬ ሲመስለንኛ ለራሳችን ኦሪት ዘፍጥረት ጀምሮ ዮሐንስ ራእይ ላይ በአንድ ላይ ታትሞ በየቦታው የሚገኝ አንድ መጽሐፍ ቅዱስ የሚባል መጽሐፍ አለ ብለን ቅድመ ሐሳብ ወስነን ነው የምንጀምረው። ያ ሐሰት ነው፣ እንደዛ አልነበረም። የመጀመሪያው ማተሚያ ቤት የሚባል ነገር የለም። ሁላችንም እንደምናውቀው የወረቀት ህትመት የለም። የወረቀት ህትመት በእጅጉ እየዳበረ እያደገ ሲመጣና ህትመት ቤት በእጅጉ የህትመት ስራ እያደገ ሲመጣ ያለፈውን 200 ክፍለ ዘመናት ነው መጽሐፍ ቅዱስ በዓለም ላይ በእጅጉ የታተመና የተሰራጨ መጽሐፍ የሆነው። ከዛ በፊት ግን ለማሳተም እና እንዲሁም ለመጻፍ በእጅ ነበር የሚጠቀሙት። የቆዳ እና ሌሎች አትክልት ስራዎችን የሚጠቀሙበት የዛፍ ቅጠሎች፣ ልጦች የመሳሰሉት ናቸው ለስነ ጽሁፍ የሚጠቀሙባቸው። ይሄ ደግሞ ወደ አንድ መጽሐፍቱን ሰብስበው ለማሳተም እጅግ በጣም ብዙ ገንዘብና ብዙ የሰው ኃይል የሚያስፈልገው ነገር ይሆን ነበረ። ስለዚህ አባቶች፣ ኢትዮጵያውያን አባቶች በዘመነ ብሉይ የብሉያት መጽሐፍት ደርሷቸዋል። በዘመነ ሐዲስ በዘመነ አክሱማይትም የሐዲስ ኪዳን መጽሐፍት ደርሰዋል። ሁሉም ገብተዋል። እንግዲህ በደንብ አስተውሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ትልቁ የመጽሐፍ ቅዱስ ቀኖና ያለን ቤተክርስቲያን ነን። በደንብ አስተውሉ። እንደ በዓለም አቀፍ ክርስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ትልቁ ቀኖና ያላት ቤተክርስቲያን ናት። መጽሐፍቶቿ በአክሱማይት ፔሪየድ ላይ ነው በሙሉ ገብቶ የተጠናቀቁት። የብሉይ ኪዳንም የሐዲስ ኪዳንም ምንባባት ደርሰው ጨርሰዋል አክሱማይት ፔሪየድ ላይ። ይሄ ማለት ከ3ኛው መቶ ክፍለ ዘመን እስከ 5ኛው መቶ ክፍለ ዘመን ማለት ነው። ታዲያ 1900 ክፍለ ዘመናት እንዴት ወደ አንድ ለማሳተም አልመጡም?
እንደውም ስንመለከት አሁን ክህነት ያላችሁ ወንድሞች ካላችሁ በግጻዊ መጽሐፍ ላይ አንዳንድ ጊዜ ወንጌል ለብቻው ሊመጣ ይችላል። በቤተ መቅደስ አገልግሎት በተለይ ወደ ክፍለ ሀገር ወደ ገጠር አካባቢ ያሉ ቤተክርስቲያኖች ጳውሎስን ለብቻ፣ ቅድም እንደተዘረዘረው ኦሪትን ለብቻ፣ ነቢያትን ለብቻ፣ ደቂቀ ነቢያትን ለብቻ፣ አራቱ ወንጌላትን ለብቻ፣ የሐዋርያት ስራ ለብቻ፣ የሐዋርያው ቅዱስ ጳውሎስ መልእክታት ለብቻ ሆነው ነው የሚመጡት የሚታተሙት የሚዘጋጁት ራሱ በስነ ጽሁፍ ላይ ማለት ነው። አባቶች ይሄን ሲያዘጋጁ ድጋሜ ሲጽፉ ሲተረጉሙ ሲያብራሩ በቅዱሳት መጽሐፍት ህይወታቸውም ደግሞ በቤተክርስቲያን አገልግሎት ሲጠቀሙበት እኔና እናንተ አሁን በቤታችን ከተቀመጠው ኦሪት ዘፍጥረት ላይ ጀምሮ ዮሐንስ ራእይ ላይ ከሚያልቀው መጽሐፍ የተለየ የስነ ጽሁፍ ርዕይ ነበራቸው። ይሄ የተለየ የስነ ጽሁፍ ርዕይ በስነ ጽሁፉ ዓለም የሊትሬቸር ኢማጂኔሽን ይባላል። እናንተ መጽሐፉን ስትይዙት የምታስቡት ነገርና አባቶች እያንዳንዱን መጽሐፍት በየተራ እያጠኑ እየተረጎሙ እያብራሩ እየተረጎሙ በአገልግሎትም እየተጠቀሙበት በቅዳሴ እየተጠቀሙበት በስርዓት አምልኮት እየተነበበ ለሌሎች የዜማ የስነ ድርሳን የምስጋና የቅኔ መጽሐፍት ሲጠቀሙበት እነዚህ መጽሐፍት 2000 ዓመታት ቆይተዋል በቤተክርስቲያን ህይወት ውስጥ። ታዲያ ይሄ አንድ ትልቅ ክስተት ማተሚያ ቤት የተባለ አንድ ክስተት እኔና እናንተን መጽሐፍ ቅዱስ የተባለ አንድ መጽሐፍ ሲሰጠን ያደረገው ነገር አለ። የመጀመሪያው ታሪኩን የምናውቀው ይመስለናል፣ ፕሪሰፖዝ እናደርጋለን። እሱን መጽሐፍ ቅዱስ ኦሪት ዘፍጥረት ብሎ ይጀምራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛ የአዳምና የሔዋን ታሪክ አለ። ከዛ አዳምና ሔዋን ይወድቁና ከዛ ረጅም ታሪክ አለ ክርስቶስ እስኪመጣ ድረስ ያለ ማለት ነው። እነሱ ባይነበብም ችግር የለም ለብዙዎቻችን፣ ያው ብዙ ጊዜ እንደዛ ነው የምናስበው። ከዛ በኋላ ብዙ መጽሐፍት አሳልፈን ሄደን ልክ የማቴዎስ ወንጌል ሲጀምር ክርስቶስ መጣ፣ ክርስቶስ ሰው ሆነ፣ እዛ ጋር ክርስቶስን እናገኘዋለን። የሐዲስ ኪዳን መጽሐፍት እንላለን። ስለዚህ በተለምዶ መጽሐፍቱ ለሁለት የተከፈሉ ሆነዋል። ብሉይ ኪዳን የምንለው አለ፣ ያረጀ ውል። ብሉይ ማለት የቀደመ ያረጀ ማለት ነው። ውል አለ፣ ኪዳን የሚለው ውል ስምምነትን ይይዛል። ስለዚህ የመጀመሪያው ይሄ ክፍል የምንለው ብሉይ ኪዳን ነው። ክርስቶስ ከመምጣቱ በፊት የነበረ ብለን በታሪክ ደንግገ ነው ከክርስቶስ በፊት የነበረው የምንለው ነው። ያ እነዚህ መጽሐፍት በተወሰነ እውነቱን ለመናገር ክርስቲያኖች የምናነባቸው መጽሐፍት እየሆኑ አይደለም፣ ከዘመን ወደ ዘመን እየቀነሰ። አሁን ለምሳሌ ኦሪት ዘዳግምን ማንበብ አለብኝ ብሎ የሚያስብ ክርስቲያን ምን ያህል እንደሆነ አላውቅም። እህቶች ወንድሞቼ ራሳችሁን ጠይቁ፣ ምን ያህል አስፈላጊ ነው ኦሪት ዘዳግም ብላችሁ እንደምታስቡ። ለምሳሌ የሰለሞን መጽሐፍትን፣ መዝሙረ ዳዊትን፣ ትንቢተ ኢሳይያስን ወይ ትንቢተ ሚልክያስን የመጨረሻው የብሉይ ኪዳን መጽሐፍት የምንለው እነዚህን መጽሐፍት ምን ያህል አስፈላጊ ናቸው ለመንፈሳዊ ህይወቴ ብላችሁ አስባችኋል? ታዲያ ራሳችሁን ይህን ጥያቄ ሲጠይቁ ይህን አያስፈልግም ብለን በተወሰነ ዋናው የሐዲስ ኪዳን መጽሐፍትን እንኳን ብለን አስበን ወደ አዲስ ኪዳን እንኳን እንድንሄድ ያደረገን የመጀመሪያው ሐሳብ የመጣው ይሄኛው ብሉይ ነው፣ ያረጀ ነው፣ እሱ አልፏል፣ አሁን ይሄ አዲሱ ነው ዋናው የሚል ቅድመ ሐሳብ ስለያዝን ነው። ብዙ ጊዜ እንደዛ አይነት ድምጸት ያለው ነገር ይሰማል። ጫናው የፕሮቴስታንቶች አስተሳሰብ ነው። መጽሐፍ ቅዱስን አዲስ ኪዳንን ብቻ አትመው በእጃቸው ይዘው ሲዟዟሩ እንመለከታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ትልቁ ቀኖና ቤተክርስቲያን የቀኖና መጽሐፍት እንዳላት ቤተክርስቲያን በጣም ሰፊ ንባቧ የብሉይ ኪዳን መጽሐፍት ነው። ይሄ የሆነበት የራሱ ምክንያት አለ፣ አሁን ቀጥዬ እነግራችኋለሁ። ነገር ግን እኔና እናንተ ምን ያህል ያስፈልጋል ብለን እናምናለን? እስቲ ይሄን ራሳችሁን ጠይቁ። ብሉይ ብለን የጠቀስ ነው የብሉይ ኪዳን ያረጀው ውል የተባለው በብሉይ ኪዳን እግዚአብሔር አምላክ ከአበው ጋር የሰጠው ቃል ኪዳን አለ። በተለምዶ ኪዳን ተብሎ የሚጠቀሰው እሱ ነው። ኪዳኖች የምናገኘው በጥቂት ቦታዎች ላይ ነው። ለምሳሌ ለአዳም ከልጅ ልጁ ተወልዶ እንደሚያድነው የሰጠው የቃል ኪዳን አለ። በቃል ከእግዚአብሔርና በአዳም መካከል የተደረገ የቃል ኪዳን ኦሪት ዘፍጥረት ምዕራፍ 2 እና ምዕራፍ 3 ላይ ታሪኩን ታገኙታላችሁ። ከዛ በኋላ ይሄንኑ የቃል ኪዳን ለአብርሃም ይደግምለታል። ለአብርሃምም የተሰጠ የቃል ኪዳን አለ። ይሄን ከልጅ ልጁ ተወልዶ እንደሚያድነው ለአባቶች የተሰጠው ለአዳምና ለልጆች የተሰጠው ቃል ኪዳን ለአብርሃምም ተደግሞለታል። ከዛ በኋላ ደግሞ በሕግ የተሰጠ ቃል ኪዳን አለ። ምልክቱ ሕግና ታቦት የሆነ ማለት ነው። እሱም ለሙሴ የተሰጠ ቃል ኪዳን ነው። ከዛ በኋላ ደግሞ አሁን ይሄ የብሉይ ኪዳን የምንለው ነው፣ ሕግ በሙሉ የምንለው ማለት ነው።
በሐዋርያው ቅዱስ ጳውሎስ ላይ ሕግ እያለ በተደጋጋሚ የሚያነሳው፣ በማርቆስ ወንጌል ላይ የሕግን በተመለከተ ክርስቶስ ያስተማረው፣ በማቴዎስ ወንጌል ላይ ሕግን ፍጹም ሊያረጋት በወንጌል ሕግን የሰጠበት መንገድ፣ እነዚህ በሙሉ አስቀድሞ ከነበረው ሕግ ጋር በንጽጽር የሚቀርቡ ናቸው እና ይሄ ያረጀው ውል ይባላል፣ ያረጀው ስምምነት ይባላል። በሰውና በእግዚአብሔር፣ በሰውና በሙሴ፣ በእስራኤልና በእግዚአብሔር መካከል የተደረጉ ውል ስምምነቶች ናቸው። አዲሱ ቃል ኪዳን የምንለው ደግሞ አሁን ደግሞ አዲስ ኪዳን ብለን ጀምረናል። አዲሱ ኪዳን ደግሞ የምንለው በክርስቶስ እና በእኛ መካከል በደም ቃል ኪዳን የተሰጠ አዲሱ ኪዳን ነው። በደሙ ፈሳሽነት የተዋጀች ቅድስት ቤተክርስቲያን፣ ያቺ በደሙ ፈሳሽነት የዋጃት ቤተክርስቲያን ከእግዚአብሔር ጋር ባላት ግንኙነት አዲስ ግንኙነት አዲስ ኪዳን ላይ ናት ስትል አዲስ ኪዳን ትለዋለች። አሁን በተለምዶ ይሄ የመጽሐፍ ቅዱስ አከፋፈል ይሄም ህትመት ከመጣ በኋላ ነው የመጣው እንጂ ለአባቶቻችን አስቀድሞ ኦሪትና ነቢያት ነው ያሉት፣ ከዛ ወንጌል ነው ያለው። በተለምዶ የአባቶች አከፋፈል ኦሪት፣ ነቢያትና ወንጌል ናቸው። ለዛ ነው በሃይማኖተ አበው የሄሬኔዎስ ድርሳን ላይ ኦሪት፣ ነቢያትም ወንጌልን ክርስቶስን ነው የሰበኩት የሚለው። ለዛ ነው በመቅድመ ወንጌል አንድምታ ላይ አባቶቻችን አሞኖስና አብሳቢዎስ መቅድመ ወንጌል አንድምታ የሚባል የቤተክርስቲያን ድርሳን አለ። 8 ጉባኤ የሆነች አነስ ያለች 50 ገጽ የምትሆን የምትነበብ ወንጌል የምትናገረውን ነገር ኦሪትና ነቢያትም ተናግረውታል። ሶስቱም ስለ ክርስቶስ ነው እየተናገሩ ያሉት ይሉናል። ይኸውላችሁ እንደ አንድ መጽሐፍ ነው እየተመለከቷቸው ያሉት። ግን አንድ መጽሐፍትነታቸው በርዕይ ደረጃ ክርስቶስን በመስበክ ነው እንጂ መጽሐፍቱ በሶስት ተከፍለው ኦሪት፣ ነቢያት፣ ወንጌል ተብለው እየተነገሩ ነው። አከፋፈሉ በልዩ ልዩ ይሆናል። የቀደመውን መጽሐፍት ግን ክርስቶስ ከመምጣቱ በፊት የነበረውን የአይሁድ እምነት ያነቧቸው የነበሩትን መጽሐፍት ግን በተመለከተ ብሉይ ኪዳን የሚል ቃል አናገኝም። ለምሳሌ በኤማውስ መንገደኞች በሉቃስ ወንጌል ምዕራፍ 24 መጨረሻ ላይ ሉቃስና ቀሌዮጳ የተባሉ 2 ደቀ መዛሙርት ከኢየሩሳሌም ተነስተው ወደ ኤማውስ ወደ ተባለች 60 ምዕራፍ ወደምትርቅ ቦታ ይሄዳሉ። ዕለቱ የሚሄዱበት ዕለት ክርስቶስ ከሞት የተነሳበት ዕለት ነበረ። በዛ ዕለት ክርስቶስ ከሞት ተነስቶ የሴቶችን ምስክርነት ሰምተው እየሄዱ በነበሩበት ሰዓት ላይ በመካከላቸው አንድ ሰው ይገኛል። እሱም ክርስቶስ ነው። አላወቁትም። አይናቸውን ተጋርዶ ነበረ። ስለምንድን ነው የምትወያዩት አላቸው። አልሰማህም? ለኢየሩሳሌም እንግዳ ነህ? ይቤዠናል ያድነናል ያልነው በቃሉ በተግባሩ የከበረ ጌታ ኢየሱስ ክርስቶስን እኮ የአይሁድ አለቆች በሐሰት ክስ ከሰው ሰቀሉት። እኛ ስለ እስራኤል ይቤዠናል ያልነውን ጌታ ያገኘን መስሎን ነበር አሉት። ባዶ መቃብር አይተዋል፣ አላመኑም ማለት ነው። ተስፋ ቆርጠው ከኢየሩሳሌም እየወጡ ነው። አስቡ፣ ባዶ መቃብር አይተዋል ግን አላመኑ፣ ትንሣኤውን አላመኑም ማለት ነው። እንደውም ሴቶች ሄደው ያዩትን ነገሩት። ክርስቶስ ያላቸው ምንድን ነው? እናንተ መጽሐፍትን የማታስተውሉ ልቡናችሁም የዘገየን ያላቸው። አያችሁ፣ ክርስቶስን አለማስተዋላቸው ወደ መጽሐፍት ነው ቀጥታ ሄደው። ከ2 ቀን በፊት የሆነውን ስለ ክርስቶስ የማዳኑ ሚስጥር ለመረዳት ቀጥታ ክርስቶስ ሪፈረንስ ነው ሄደው ወደ መጽሐፍቱ ማለት ነው። ስለዚህ ከሙሴ ጀምሮ መጽሐፍትን ከፈተላቸው ይልናል የሉቃስ ወንጌል ምዕራፍ 24። መጽሐፍቱ የሚከፈቱ ሆነው ዳግም እንዲነበቡ አደረገላቸው። እየተረጎመላቸው መንገዱን ሙሉ ሄዱ። አልጠገቡ መጽሐፍቱን ሰምተው ከክርስቶስ ቃል ሲተረጎም። መሽቷልና ከኛ ጋር እደር አሉት። ሁላችሁም ይሄን ጸሎት ለራሳችሁ ጸልዩት። መሽቷልና ከኛ ጋር እደር። ከዛ በኋላ እሺ ብሎ ወደ ቤታቸው ገባ። ማዕዱን አንስቶ ባርኮ ቀድሶ ሰጣቸው። ልቦናቸው ተከፈተ፣ አዩት። አሁን እሱ እንደሆነ አወቁ። እንጀራውን ሲቆርሱ ማለት ነው። እንግዲህ ወደ ቤተክርስቲያን ስንሄድ መጽሐፍቱ የሚከፈቱበት አውድ ከዚህ ነው የተገኘው። ወደ ቅዳሴ ስንሄድ ዝግጅት ይደረጋል አይደለም? የጸሎት ዝግጅት ከተደረገ በኋላ መጀመሪያ ቃለ እግዚአብሔር ነው እንደ መስዋዕት የሚቀርበው። መጽሐፍቱ ናቸው የሚያነቡት። ዲያቆናቱ ያነባሉ፣ ካህናቱ ያነባሉ። ከዛ ወንጌል ይነበባል አይደለም? ከዛ በኋላ አኮቴተ ቁርባን እንጀራ ወደ መቁረስ ነው የምንሄደው። ልክ ኤማውስ ላይ እንዳለው መንገድ ማለት ነው። ክርስቶስን ለመመልከት ነው። መጽሐፍቱ አስፈላጊ ናቸው ያንን ለማድረግ። ክርስቶስ ግን መጽሐፍቱ ነው ያላቸው። እነዛን መጽሐፍት ወደ ቅዱሳት መጽሐፍት ነው የመራቸው። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ላይ በቅዱሳት መጽሐፍት መሰረት ነው ያለው። ክርስቲያኖች እነዚህ የቅዱሳት መጽሐፍት መሰረት የተባሉት ቅዱሳት መጽሐፍት የሚለው የብሉይ ኪዳን መጽሐፍት ብለን የምንጠራውን ነው። የብሉይ ኪዳን መጽሐፍት ናቸው። አስቡት፣ ክርስቶስን ለማግኘት ክርስቶስን ለመመልከት በቀዳሚነት የምናነባቸው መጽሐፍት። በመቀጠልም በጸሎተ ሃይማኖት ጸሎታችን 318ቱ ሊቃውንት ኒቂያ በተባለች ስፍራ ላይ ተሰብስበው አርዮስን ለይተው ሃይማኖትን አጽንተው ለኔና ለናንተ ጸሎተ ሃይማኖትን ሲሰጡን በቅዱሳት መጽሐፍት መሰረት የምትል አንቀጽ ሰጥተውናል።
ያ በክርስቶስ የተፈጸመው የማዳን ስራ በቅዱሳት መጽሐፍት መሰረት የተደረገ ነው። አስተዋላችሁ? እነዛ መጽሐፍት አሁን እናንተ በተወሰነ ለድህነታችን ያስፈልገናል ብለን ልናምንባቸው የሚገቡ የቅዱሳት መጽሐፍት ብለን የምንጠራቸው የብሉይ ኪዳን መጽሐፍት ናቸው። እነዚህ የብሉይ ኪዳን መጽሐፍት ታዲያ እጅግ በጣም በመጀመሪያው መቶ ክፍለ ዘመን አስፈላጊ ነበሩ። ለክርስትና ቀዳሚ ምንባባት ነበሩ። እያንዳንዱ የሐዲስ ኪዳን መጽሐፍት ወደ ኋላ የብሉይ ኪዳን መጽሐፍትን ሪፈር ያደርጋል። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ የሐዋርያው ቅዱስ ጳውሎስ መልእክታት፣ አሁን በተለምዶ የካቶሊክ መልእክታት ወይም ደግሞ ትናንሾቹ መልእክታት የምንላቸው የጴጥሮስ፣ የይሁዳ፣ የያዕቆብ፣ የዮሐንስ መልእክታት፣ የዮሐንስ ራእይ፣ ሁሉም ወደ ኋላ የብሉይ ኪዳን መጽሐፍትን ይጠቅሳሉ፣ ያናብባሉ፣ ያስተረጉማሉ፣ ይተረጉማሉ። እኔና እናንተ ለመንፈሳዊ ህይወታችን ለክርስትናችን በቀዳሚነት መነበብ ያለባቸው መጽሐፍት ቅዱሳት መጽሐፍት የምንላቸው የብሉይ ኪዳን መጽሐፍት ናቸው። ስለዚህ አሁን እኛ ቅዱሳት መጽሐፍት ስንል በመጀመሪያ ክርስቶስ በጠራበት ሐዋርያት በጠሩበት ጸሎተ ሃይማኖት ላይ ሁላችን ስንጠራ በምንጠራበት ቃል ነው እየጠራን ያለነው ቅዱስ መጽሐፍን ማለት ነው። ታዲያ ይሄን ቅዱስ መጽሐፍ ቅዱሳት መጽሐፍት ስንለው መጽሐፍቱ በጣም ዳይቨርስድ መሆናቸውን በመጀመሪያ ማሰብ አለብን። አንድ ሰው ኦሪትን ሲያነብ ህግን ሲያነብና ነቢያትን ሲያነብ ተመሳሳይ አይነት የንባብ መንገድ አይከተልም። ይሄ የብሉይ ኪዳን መጽሐፍት የመጡበትን መንገድ እንድናስተውል ያደርገናል። ስለዚህ ዛሬ በትምህርታችን ሁለተኛው ክፍል አድርገን እንድንወያይበት የፈለኩት የመጽሐፍቱ ታሪክና ዓለማቸው የጀርመን የፕሮቴስታንቲዝም ትምህርት በተለይ የታሪካዊ ጥናት በእጅጉ ከዳበረ በኋላ መጽሐፍቱ ዋነኛ ዓላማቸው እንደ መጽሐፍነት ፕሩፍ መደረግ ነው። ታሪካዊ ዓላማቸው ለምሳሌ በደንብ ጥናት ይፈልጋል፣ በደንብም ራሱን የቻለ ትምህርት ነው። ሂስቶሪካል ክሪቲሲዝም የሚባል የራሱ የሆነ የጥናት መንገድ ይከተላሉ ፕሮቴስታንት ከፍ ያሉት ምሁራኖቻቸው። ይሄ የሆነበት ዋነኛ ምክንያት መጽሐፍቱ በራሳቸው ህይወት ሆነው ወደ ክርስቶስ የሚጠቁሙ ነገሮች ሳይሆኑ መጽሐፍቱ በራሳቸው የሚጠኑና በመጠናታቸውም ደግሞ ግብ ሆኖ የመጨረሻ ትርጉማቸው ራሳቸው ቃሉ ላይ ብቻ የተንጠለጠለ ነው። ስለዚህ ብዙ ጊዜ በኦርቶዶክሱ ዓለም ላይ አስቸጋሪ ይሆናል። ይሄኛው ቃል ከዚህኛው ቃል፣ ይሄኛው ትርጉም ከዚህኛው ትርጉም፣ ይሄኛው ምንባብ ከዚህኛው ምንባብ ንባቡ ላይ ብቻ ያተኮረ ልክ በእስልምና ሃይማኖት መጽሐፉ ከሰማይ ወርዶ የተሰጠ እስኪመስል ተተርጉሞ ከእናት ቋንቋው ተተርጉሞ እኛ ጋር የደረሰ እስካይመስል ድረስ ቃሉ ላይ፣ ፊደሉ ላይ፣ ቁጥሩ ላይ፣ ምንባባቱ ላይ፣ ቀኖና ላይ ከፍተኛ የሆነ ክርክር አለ። 1900 ክፍለ ዘመናት አባቶቻችን እነዚህ መጽሐፍት እያነበቡ እየተረጎሙ እያስተረጎሙ እየጸለዩ በስርዓተ ቅዳሴ እየተጠቀሙ በስርዓተ አምልኮት እየተጠቀሙ በዚህ በሰዓታቱ በዚህ በባህር ሐሳብ መንባባት የብሉይ ኪዳን መጽሐፍትም ይነበባሉ። የሚገርማችሁ ሲጠቀሙቻው ግን ይሄ ችግር አልገጠመም ነበር። ይሄ ችግር ከየት መጣ? ይሄ ችግር ዋነኛው በኦርቶዶክሱ ዓለም ላይ እነዚህ መጽሐፍት አሴ ፊልድ ኦፍ ሊትሬቸር ልክ እንደሚነበቡ መጽሐፍት በቤተ ክርስቲያኖት ውስጥ ያሉ ናቸው። ታዲያ ሲኖሩ ዋነኛው ዓላማቸው ስርዓተ አምልኮታዊ የመጀመሪያ አውዱን የተከተለ ነው። ከስርዓተ አምልኮታዊ አውዱ ከቤተ መቅደሱ አውጥተን ልክ ፕሮቴስታንቲዝም እንደጀመረው ከዛም በኋላ ትላልቆቹ የካቶሊክና የፕሮቴስታንት ዩኒቨርሲቲዎች ውስጥ እንደገቡት መጽሐፍት እነዚህ መጽሐፍት አትመን በአንድ መጽሐፍ የዩኒቨርሲቲ ሼልፍ ውስጥ ስናስገባቸው እነዚህ መጽሐፍት ትርጉማቸው፣ ቃላቸው በሂስቶሪካል ባክግራውንድ ብቻ የሚጠናና የሚታወቅ ሆኗል። ስለዚህ ማቴዎስ ለምሳሌ በሂስቶሪካል ክሪቲሲዝም ጥናት አሁን እኛ ጋርም ተመሳሳይ የሆነ ጥያቄ ይጠይቃሉ፣ ግን የተለያየ መልስ ነው የሚመልሱት። ለምሳሌ አንድ ነገር ልንገራችሁ። ለምሳሌ ሂስቶሪካል ክሪቲሲዝምን የሚጠቀሙ ሰዎች በታሪካዊ ጥናት መጽሐፍ ቅዱስን ለመተርጎምና ለማጥናት የሚሞክረው የፕሮቴስታንት ስነ መለኮት መጽሐፍ ቅዱስን ሲከፍት እንደኛ አይደለም የሚከፍተው። ለምሳሌ የጳውሎስን መጠራት በደማስቆ ላይ ያነባል። የጳውሎስን መጠራት በደማስቆ ላይ ሲያነቡት ጳውሎስ በደማስቆ በብርሃን ተመትቶ ክርስቶስን አናግሮ ለምን ታሳደደኛለህ ተብሎ ጥሪ ገጥሞታል። ስለዚህ አሁን ጳውሎስ ሲጠራ ምንድነው የሆነው የሚለውን ለመመለስ ወደ አባቶች ወደ ቤተክርስቲያን ህይወት ወደሚነበቡት ሌሎች የአባቶቻችን የትርጓሜ ስርዓትና የስርዓት አምልኮት አይኬድም። ወደ ትውፊቱ አይደለም የሚኬደው፣ ታሪክ ነው የሚመልሰው። ታሪክ እንዴት ነው የሚመልሰው? የመጀመሪያው መቶ ክፍለ ዘመን ምን አይነት ነው? የመጀመሪያው መቶ ክፍለ ዘመን አንድ አይሁድ እንዴት ይማራል? ጳውሎስ ማለት ነው። የመጀመሪያው መቶ ክፍለ ዘመን ላይ ያለ አንድ በቅናት ያለ ይሁዲ ሰው የተማረ ሰው
ሳኦል የተባለ ሰው በመንገድ ላይ ሲሄድ ምን ሊያስብ ይችላል? ይሄን ይመራመራሉ። ይሄ ሁሉ ግምት ነው። ጀስት ሂስቶሪካል የሆነ ሃይፖቴሲስ ነው የሚሰጠው። በፕሮቴስታንቱ ዓለም ላይ አሁን በጣም 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 የተከበረ የተባለ ኤንቲ ራይት የተባለ አንድ ጸሐፊ በጣም የታወቀ ጸሐፊ ነው። ከመቶ ምናምን በላይ መጽሐፍ ነው ያለው። ዘ ባዮግራፊ ኦፍ ፖል በሚል መጽሐፉ ላይ ጳውሎስ በደማስቆ ሲጠራ እያሰበ ያለውን ደርሶበት ስለ ሕዝቅኤል ኪሩቤልና ሱራፌል የተመለከተውን ራእይ ነው ሲያስብ የነበረው ይለናል። አንድም አባት እንደዛ ብሎ ያስተማረ የለም። ነገር ግን መጽሐፍቱን ሲከፍተው በብዙ ሪፈረንሶች ውስጥ ስለሚከፍተው ብዙ አይነት ትርጉም ሊሰጠው ይችላል። እኔ ሌላም ኢሳይያስም ያየውን ላደርገው እችላለሁ ከፈለኩ። ሂስቶሪካል ባክግራውንድ ለመጽሐፍ ቅዱስ አስ ክራይቴሪያ እንደ ማስረጃና እንደ መረጃ ሲመጣ ነገሮችን የምናስረዳበት ምክንያታዊ ህይወት የቤተክርስቲያኗ ህይወት ሳይሆን ምክንያታዊ ኤክስፕላኔሽናችን ማብራሪያችን መጽሐፍ ቅዱሱ የሚሰጠን ህይወት ሳይሆን ስለ መጽሐፍ ቅዱሱ ቴክስት ያለን መረዳት ነው በጣም ቲክ እየሆነ የሚመጣው ወፍራም እየሆነ የሚመጣው። ስለዚህ የፕሮቴስታንት የካቶሊክ ምሁራን ትልቅ የሆነ ጫና ያለፈውን 300 ዓመት ወድቆባቸዋል። ይሄም ቅዱሳት መጽሐፍቱ ላይብረሪ ውስጥ ሲገቡ ከብዙ ነገሮች ጋር እየተነጻጸሩ ይቀመጣሉ። ዋናው ግቡ ቴክስቱ ነው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ምን አለ? ምን ለማለት ፈልጎ ነው ማቴዎስ ይሄን ሲል? በዘመኑ የነበሩ ሰዎች ምን ነበሩ? ማቴዎስ ምን አይነት ሰው ነው? ሙሉ መጽሐፉ ላይ ማቴዎስ ይሄን እንዴት ነው የጠቀሰው? በምን አይነት ሁኔታ ነው ይሄ ቃል በግሪኩ የተቀመጠው? ይሄ ሊንጉዊስቲክ ተርን፣ ይሄ ስነ ቋንቋ ላይ ቃሉ ላይ ብቻ ያነጣጠረው ትልቁ ዓላማ መጽሐፍቱ የተሰጠንን ትልቁን ዓላማ እሱም ክርስቶስን መሳተፍ፣ በቤተክርስቲያን ህይወት ክርስቶስን ማግኘት፣ እግዚአብሔርን በዚህ እውነት ውስጥ መሳተፍና ወደሱ ጠቁሞን እንድንሄድ የሚያደርገንን መጽሐፍ የመጨረሻው ግብ አድርገውታል። ያ እኔና እናንተ እንደ ክርስቲያን የምንፈተንበት ነገር ሆኗል። ኦርቶዶክስ እንደዚህ ያስብ አታውቅም። ይሄ ችግር ገጥሟት አያውቅም። ያለፈውን 30 ዓመት እኔና እናንተ በቤተክርስቲያን አገልግሎት ገዳም ለመሄድ ጥቅስ ስጠኝ ተብዬ አውቃለሁ። ገዳም ለመሳለም ጥቅስ የሚፈልግ ሰው ገጥሞኛል። ትውፊቱ የሰጠውን ነገር ጀስቲፋይብል ሆኖ ጥቅስ ላይ እንዲያገኙ ያስፈልጓል። ይሄ ኦራል ትራዲሽን ላይ በእጅጉ ከተንተራሰ ትራዲሽናችን፣ ኦራል ትራዲሽን ማለት በቃላዊ ትውፊት ከአንድ መምህር ወደ አንድ መምህር፣ ከአንድ አባት ወደ አንድ አባት የሚተላለፈው የቤተክርስቲያን ዕውቀት ተትቶ መጽሐፍና የተጻፈ ነገር ላይ ብቻ መተራስ፣ ይሄ እምነት መጣል አሁን የዘመናዊው ሰው ዋነኛ መገለጫ ነው፣ የኔና የናንተ ማለት ነው። ስለዚህ እንጠያየቃለን እና አናቆም ከየት እንደመጣ መጽሐፍ ቅዱስ በቤተክርስቲያን ህይወት ውስጥ ያለውን ቦታ ያለፉን 2000 ዓመታት አባቶች እንዴት እንደተጠቀሙበት ከትውፊቱ ጋር ያለውን ግንኙነት ቤተክርስቲያን መጽሐፍቱ እንዴት እንደምትጠቀምበት አናውቅም። መጽሐፍ ቅዱስ ነው አንድ መጽሐፍ ነው ብለን ስለምናስብና ይሄ መጽሐፍም ደግሞ እኛ ጋር ታትሞ መጥቶ የመጨረሻው ኦቶሪቲ እና ብቸኛው ኦቶሪቲ ነው ተብሎ ስለተሰጠን በዛ አይነት መንገድ ነው የምንጠቀምበት። ስለዚህ ሂስቶሪካል ክሪቲካል ሜተድ የሌለውን ያላወጣውን ትርጉም አንቀበልም ይላሉ ብዙ ፕሮቴስታንት ወንድሞቻችንና እህቶቻችን። እኔና እናንተ ታሪክን የምንጠቀምበት የራሳችን መንገድ አለን። ትርጓሚ መርሃችንም ታሪክን ይጠቀማል። ነገር ግን ታሪክ ለእውነት እንደ መመዘኛ ሆኖ በቤተክርስቲያን ህይወት ውስጥ አናገኘውም። በታሪክ ጀስቲፋይብል ካልሆነ ያ ነገር ሐሰት ነው የሚል እምነት የለንም። ዛሬ ግን እነዚህ ቅዱሳት መጽሐፍት የሚዳኙበት ራሱ በታሪክ እውነታ ላይ ሆኗል። የሙሴ ታሪክ እውነት ተፈጥሯል። ባህር ኤርትራ እውነት ተከፍሏል። በሶሻል ሚዲያ ላይ ባህር ኤርትራ ተሻገረ እኔ ምን አገባኝ የሚሉ ወንድሞች የሉ። ከኔ ህይወት ጋር ምን አገናኙ? አሁን ሂስቶሪካሊ የዛሬ 2000 3000 4000 ዓመት በፊት ከተፈጠረ በቃ አልፏል ያ የሚሉ የሉ። ሶሻል ሚዲያ ላይ አላየንም እንደዛ ሲባል ክርስቲያን ከሆኑ ሰዎች ማለት ነው። ያ ያለፈ ታሪክ ነው። ምንም ያ ከኔ ጋር የሚያገናኘው ነገር የለም። ምድረ ርስት የተከፋፈሉበት መንገድ ሂስቶሪካሊ እውነት ሊሆንም ይችላል። ከዛም በኋላ ነቢያቱ የነበሩበት የግዞቶቹ ታሪኮች፣ የቤተ መቅደሱ ታሪኮች እውነት ሆነ አልሆነ፣ ምክንያቱም የታሪክ እንትና አስቀምጠንበታል፣ የታሪክ ክራይቴሪያ አስቀምጠንበታል። መጽሐፍቱ ሊነበቡበት ከሚገባው ስርዓት አምልኮታዊና ቤተክርስቲያናዊ አውድ አውጥተናቸው የዩኒቨርሲቲ ትምህርት ቤት ውስጥ ከተን ሂስትሪ እንዲዳኛቸው አድርገናቸዋል። ትርጉማቸው አሁን እኔና እናንተ የምንፈልገው ሆኗል። ወይም ደግሞ መጽሐፍቱን የሚያጠናቸው ሰዎች እንዲሆን አድርጓል። ያ ክርስቲያኖች የከፋውን ዛሬ እንደ ቀላል የምንሰማቸውን የማናስተውላቸውን እጅግ በጣም በህይወታችን እየጎዱን ያለውን ከመጽሐፍቱ ልንጠቀምባቸው የሚገቡትን እነዚህን የእግዚአብሔር ቃል የሆነውን ህይወቱን እንዳንጠቀም ዛሬ እኔና እናንተ ትልቅ ጋፕ ፈጥሮብናል። ትልቅ ጉድጓድ ገደል ፈጥሮብናል። ስለዚህ ታሪክ እነዚህን የታሪክ ዓለማቸው
ቅዱሳት መጽሐፍቱ ሊተረጎሙበት የሚገባ ሌንስ ማንጸሪያ የስነ ፍታቴ መርህ የትርጓሜ መርሃቸው የተሰቀለው ኢየሱስ ክርስቶስ እና እሱና እሱ ብቻ በኤማውስ ላይ እንዳደረገው መጽሐፍቱን የምንከፍትበት የዳዊት ቁልፍ እሱ ሆኖ ሳለ እሱን ትተን እኔና እናንተ መጽሐፍቱን ቤታችን ቁጭ ብለን በጉግል ወይ በኤአይ ወይ በሌሎች ዘመናዊ በሆኑ የማንጸሪያ መንገዶች እያጠራን እንድንረዳ ቃሉ በእኔና በእናንተ አይምሮ ስር ያለ ልንገዛው የምንችለው አሁን እንደዛ ነው የምናስበው። አሁን ሂስቶሪካል ጉዳይን ብቻ ዳኛ አድርገን ማስቀመጣችንን አትርሱት። ከዛ ባለፈ ቃሉ በእኔ አይምሮ ሊገነዘብ የሚችል ነው። ስለዚህ ሰብሬ ሰንጥቄ ወይ ተከፋፍዬ የሆነ ቦታ አድርጌ ሰርች አድርጌ ሪሰርች አድርጌ የቃሉን ትርጉም አገኘዋለሁ ብዬ የዚህ ቃል የዚህ የቅዱሳት መጽሐፍት ዋነኛ ትርጉም ከኔ መረዳት በታች አድርጌ ተገንዝቤ መጽሐፍቱን እንድከፍታቸው አድርገውኛል። ስለዚህ እጠይቃለሁ፣ አልገባኝም። ካልገባኝስ ይሄ ነገር ትክክል አይደለም ማለት ነው። ስኬፕቲካል ነኝ። ዘመናዊ ሰው ስኬፕቲካል ነው፣ ይጠይቃል። በጣም የሚያስደንቅ የእውቀት ግንኙነት ነው ያለው። ሁሉንም ነገር ይጠራጠራል፣ ግን በጣም ስሜታዊ የሆኑ ነገሮችን የሚያምን ሰው ነው ዘመናዊ ሰው። እኔና እናንተ ያለንበት ዘመን እንደዛ አድርጎናል። ስለዚህ ቅዱሳት መጽሐፍቱን እንጠራጠራቸዋለን። ይሄ ነገር ሐሰት ይሆን እንዴ? እግዚአብሔር ይሄ ነገር ሰው የጻፈው ነው አይደለም? ሊሳሳት ይችላል እኮ። ይሄ ነገር ስህተት ይጋጫል እኮ እዚህ ጋር። ይሄ ነገር እኮ የተወሰነ እኔና እናንተ እንዳናነበው የሆነ አይነት ቤሬራ አምጥቶብናል። ከዛ ደግሞ ይሄው ንባባችን ደግሞ ፕሪሰፖዝ አድርጎ የተነሳው የፕሮቴስታንት እምነት መስራች የሆነው የሉተር መሰረታዊ ሐሳብ የነበረው መጽሐፍ ቅዱስ ለማንበብ በራሱ ቀላል ነው የሚለው ነው። ፕሮቴስታንቶች ሶላ ስክሪፕቹራ እምነታቸው የቆመው ትልቁ አምዳቸው መጽሐፍ ቅዱስ በራሱ ቢነበብ ይቻላል ወይም ደግሞ ቀላል ነው ብለው ስለሚያምኑ አንተ ለምን አታነበውም ስንባል እሺ ብለን እናነበዋለን፣ ግን ከየቱ ጋር እንደምንጀምር ማናቅም። ኦሪት ዘፍጥረትን ገና 6-5 ምዕራፍ እንኳን ለመዝለቅ ይከብደናል። ታሪካዊ አውዱን አናቀውም። ያ ታሪካዊ ዓላማቸው ብቻ አይደለም፣ የተጻፈበት ዓላማ ህይወታቸው በሙሉ አወቃቀሩ በሙሉ በጣም የተለየ ነው። እኔና እናንተ አሁን መጽሐፍ ከምንጽፍበት ሁኔታ በጣም በተለየ ዓለም ላይ ነው የተጻፈው። አሁን ከምናነባቸው ልቦለዶች፣ ታሪኮች፣ ከምንሰማቸው የተለያዩ የሚዲያ ግብአቶች በተለየ ዓለም ላይ ነው የተጻፈው። ስለዚህ ልዩ ናቸው። ይሄ ዓለም ግን ምንድነው የሚመስለው? የብሉይ ኪዳኑ የጻፈው ዓለም እርሊ ጁዳይዝም ላይ በጥንታዊ የጁዳይዝም እምነት አንዲት ቅዱሳት መጽሐፍቶቻቸውን የምታጠና ዶክተር ማላክ የምትባላለች በጣም ዕውቅ ዓለም አቀፍ ምሁር ናት በይሁዲ እምነት እና በሰከንድ ቴምፕል ጁዳይዝም በሁለተኛው ቤተ መቅደስ በተባለው የመጀመሪያው መቶ ክፍለ ዘመን ላይ በነበረው የአይሁድ እምነት ስርዓት ላይ በጣም ዕውቅ የስነ መለኮት ምሁር ናት እና እሷ ስለ ህግ ቶራ ስለሚሉት ስትናገር ይሄ ፔንታቱኩ ወይም ደግሞ ትናክ ብለው የሚጠሩት እነሱ መለኮታዊ ነው ብለው ነው የሚያምኑት እና መጽሐፍ መለኮታዊ አክት ነው፣ መለኮታዊ ተግባር ነው እና አንድ ሰው የሚጽፈው በመለኮታዊ ኦቶሪቲ ስልጣን ሲሰጠው ነው ተብሎ ነው የሚታመነው። ጥቂት ሰዎች ናቸው የጻፉት፣ በእግዚአብሔር መሪነት የተቃኙ ሰዎች ናቸው የጻፉት። ይሄ በአይሁዲ እምነት ውስጥም በከፍተኛ ሁኔታ የሚታመን ነው። ስለዚህ በጣም ጥቂት መልእክተኞች ናቸው የእግዚአብሔርን ቃል የጻፉት፣ እነሱም ነቢያት ወይም ደግሞ ነገስታት እግዚአብሔር አምላክ የመረጣቸው እና ዋነኛ ለመጻፋቸው ዋነኛው ደግሞ ተግባሩ በእነሱ ላይ የሚታየው ኦቶሪቴቲቭ የሆነ ሂዩሚሊቲ ነው ተብላ ነው የምታምነው። ለምን? ያ ሪራይት የመደረግ ስልጣን አለው። አሁን እኛ ድጋሚ ሪራይት የተደረገ ነው ብለን እናምናለን። አሁን ብዙ ጊዜ የብሉይ ኪዳን መጽሐፍትን ታሪኮቻቸውን ስለማናቅ ነው እንጂ በጣም ብዙ ቅጂ አለ። በጣም ብዙ ቅጂ በተለያየ ቋንቋ፣ በተለያየ ይዘት፣ በተለያየ አኳኋን ነው የምናገኛቸው። ልክ አሁን እኛ አንድ መጽሐፈ ሄኖክ ነው ያለን፣ ነገር ግን ዓለም ሲዞር በጣም ብዙ አይነት መጽሐፍተ ሄኖክ አገኙ። ስለዚህ ውጮቹ ፈርስት ኢኖክ፣ ሰከንድ ኢኖክ፣ ሰርድ ኢኖክ እያሉ ይጠሯቸዋል። በይዘት ከኛ ጋር ተመሳሳይ ሊሆን ይችላል፣ ግን ተመሳሳይ ያልሆኑባቸውን ፖይንቶች አሉ። የብሉይ ኪዳን መጽሐፍት ልክ እንደ አዲስ ኪዳን መጽሐፍት አይደለም፣ የተለየ አይነት የስነ ጽሁፍ ርዕይ ያላቸው አባቶች የጻፉት ናቸው። ዛሬ እኔና እናንተ ታሪክን እንደምናስበው አይደለም መጽሐፈ ኢያሱ የተጻፈው። ዛሬ እኔና እናንተ ታሪክን የምናስበው አክቹዋል ፋክቹዋል መሆን አለበት። በ2010 ሚያዝያ 5 እንደዚህ 7 ሰዓት ላይ የሆነ በዛ አይነት መንገድ አይደለም የተጻፈው መጽሐፈ ኢያሱ። መጽሐፈ ኢያሱ ከብሉይ ኪዳን የታሪክ ክፍል ነው። በዛ መነጽር እናንብበው ግን ካል በጣም ብዙ ችግር ይገጥመናል። ስለዚህ ሪትን ትራዲሽኑ ራሱ በአይሁድ ትውፊት ራሱ የተጻፈው ትራዲሽን ከኦራል በቃል ከሚተላለፈው ጋር አብሮ መሳ ለመሳ የተጣመረ ነበረ። ያ ግን በሆነ ትውልድ ላይ ይጻፋል።
በሆነ ትውልድ ላይ ይጻፋል። እኔና እናንተ በብሉይ ኪዳን ታሪክ እኮ እንተረጉማለን። በአባቶቻችን ደርሷቸዋል። ባብነቱ እዝራ የአባቶቹን መጽሐፍ እንደጻፈ ይናገራሉ። ያው ሌላ ጊዜ እንወያይበታለን። ነገር ግን ራሱ መጽሐፍ የእግዚአብሔርን ቃል የማስተላለፍ ተግባር ነው። ስለዚህ እነሱ በእጅጉ የሚጠብቁት መለኮታዊ ተግባር ሆኖ ነበረ የሚታሰበው። በብሉይ ኪዳን ያ ርዕይ ወደ ሁለተኛው ቤተ መቅደስ ሲመጣ የተወሰነ ተቀይሯል። ክርስቲያኖች ሁለተኛው ቤተ መቅደስ የሚባለው የመጀመሪያው ሰለሞን የሰራው ቤተ መቅደስ ይፈርሳል። እስራኤላውያን በግዞት ይወርዳሉ ወደ ባቢሎን። ከወረዱ በኋላ ሲመለሱ እዝራ አሁን ይሄ ታሪክ የምናገኘው እዝራ ነህምያ፣ እዝራ ሱቱኤል እና እዝራ ካልዕ በእነዚህ 4 መጽሐፍት ላይ የቤተ መቅደሱ ሁለተኛ መገንባት ታሪክ ታገኙታላችሁ። የፈረሰው ቤተ መቅደስ ዳግም እንዲሰራ እግዚአብሔር አምላክ ሕግ ሰጥቶ በእዝራ ሱቱኤል በዘሩባቤል ዳግም ቤተ መቅደሱ የተሰራበት ነው። ይሄ ዘመን ቅድመ ልደተ ክርስቶስ ከ500 ክፍለ ዘመን በፊት ነው። 500 ዓመት ይቀድማል። ይሄ የሁለተኛው ቤተ መቅደስ ታሪክ ይባላል። በሁለተኛው ቤተ መቅደስ ታሪክ ላይ አስቀድሞ ከነበረው ከመጀመሪያው ቤተ መቅደስ ታሪክ በእጅጉ የተለየ ነው። ምክንያቱም ታቦተ ጽዮን የለችም ቤተ መቅደስ ውስጥ እና መጽሐፍቱ አብዛኞቹ ጠፍተውባቸዋል። ለምሳሌ የነቢያትን ታሪክ የሰለሞንን ታሪክ ፍጻሜ በነቢያቱ ላይ ታገኙታላችሁ ይለናል አይደለም? መጽሐፈ መሳፍንት ላይ ግን የነቢያቱ ታሪክ በሚል እኛ ጋር የደረሰ መጽሐፍ የለንም። ከጠፉ መጽሐፍት መካከል አንዱ ነው። በደንብ አስተውሉ። እንደምናስበው አይደለም። አለ በነቢያት የሰለሞንን ታሪክ ፍጻሜ ታገኛላችሁ የሚል አለ። ግን ስንሄድ ነቢያት ላይ ሰለሞንን አናገኘው። ምክንያቱም እነዛ መጽሐፍት በመሃል በግዞት ስለጠፉ ነው። እና በሁለተኛው ቤተ መቅደስ የቻሉትን ሪከቨር ለማድረግ ሞክረዋል። መጽሐፍቱ በከተማ መሃል ሲተረጎሙና ሲነበቡ ሕጉን የሰሙ እስራኤላውያን ሲያለቅሱ በእነዚህ በእዝራ ሱቱኤል ላይ እናገኛለን ታሪኩን። እና የራሳቸው የሆነ አዲስ ዓለም ነበረ ሁለተኛው ቤተ መቅደስ። የሁለተኛው ቤተ መቅደስ ታሪክ አሁን ሳይንቲስቶቹ እስከ ተመራማሪዎቹ እስከ ሁለተኛው 100 ክፍለ ዘመን ልደተ ክርስቶስ ካለፈ በኋላ ድረስ ይወስዱታል። ምክንያቱም ልደተ ክርስቶስ ካለፈ በኋላ የብሉይ ኪዳን የቀኑና መጽሐፍት በቃ ይዘጋጁ ተብሎ የተወሰነበት ጊዜ ስለነበር ነው። ክርስቲያኖች በዓለም ላይ የብሉይ ኪዳን ቀኑናን በተመለከተ የሚያስማማ የትኛውም ጉባኤ ተደርጎ አያውቅም። የካቶሊክ ቤተክርስቲያን ባለፈው 100 ክፍለ ዘመን ላይ ካውንስል ኦፍ ትሬንት በተባለ ላይ ነው የብሉይ ኪዳን ቀኖናን የወሰነችው ከ100 ዓመት በፊት። በዓለም ላይ የትኛውም የኦርቶዶክስ ትውፊት የብሉይ ኪዳን መጽሐፍህን ግዴታ ይሄ መሆን አለበት የሚል ውሳኔ ተወስኖ አያውቅም። 5ኛውና 4ኛው ክፍለ ዘመን ላይ የኢትዮጵያ ቤተክርስቲያን መጽሐፈ ሄኖክን ታነብም ነበረ፣ ትተረጉም ነበረ። ኩፋሌ ነበራት፣ ታነብ ነበር፣ ትተረጉም ነበር። የትኛውም የቤተክርስቲያን ሊቅ ኢትዮጵያውያን ልክ አይደላችሁም ብሎ ነው አያውቅም። በደንብ አስተውሉ። እና እኛ አሁን ለምሳሌ ኢትዮጵያውያን ሌላ ቦታ የሌለ ሄኖክና ኩፋሌ የመሳሰሉት አሉን አይደለ? ምክንያቱም እዚህ የነበረ የአይሁድ እምነት ነበረ፣ ይሄን ሲተረጉም ሲያነብ ነበረ። ስለዚህ ሁለተኛው ቤተ መቅደስ ላይ የተለያየ አይነት የአይሁድ ሴክቶች ነበሩ። ፈሪሳውያን፣ ሰዱቃውያን፣ ጸሐፍት እንላቸዋለን አይደለም? በተለምዶ ትሰማላችሁ። ኢየሱስ ክርስቶስ በነበረበት ዘመን ላይ የነበሩ የይሁዲ ሴክቶች ናቸው። አሁን ያሉት ከሁለተኛው መቶ ክፍለ ዘመን በኋላ የቀጠሉት ቤተ መቅደሱ ከፈረሰ በኋላ የቀጠሉት አሁን ያሉት አይሁዶች በተለምዶ ፈሪሳውያን ወይም ደግሞ የቀጠለው ሬበኒክ ጁዳይዝም የሚባለው ነው። ሬበኒክ ጁዳይዝም ማለት ፈሪሳውያን ማለት ናቸው። እኛ አሁን ፈሪሳውያን ተብለው በመጽሐፍ ቅዱስ የምናገኛቸው። አሁን አንድ ሰው ፈሪሳዊ ሲባል ስድብ ነው አይደለም? መልካም ያልሆነ ምግባር የሚያሳይ ነው። ወንድሙንና እምነትን በተመለከተ ሃይማኖትን በተመለከተ እንደ አይሁድ ሴክትነታቸው ግን እንደ አይሁድ አንድ ክፍልነታቸው ግን በኋላ ከሁለተኛው ክፍለ ዘመን በኋላ የቀጠሉት እነሱ ናቸው። የሬቤኒክ ጁዳይዝም ማለት እነሱ ናቸው። እነሱ መጽሐፍቱ ላይ ጠንቃቆች ነበሩ። አሁን ከሰዱቃውያን አንጻር በሰዓቱ ቤተ መቅደሱንና የሚያነቡበትን ምኩራቦቻቸው ላይ ይቆጣጠሩት የነበሩት ደግሞ ሰዱቃውያን ናቸው። ጸሐፍት አሉ ይሄን መጽሐፍት የሚተረጉሙ የሚያጽፉ። አሁን እንግዲህ ይሄ ትውፊት ነው እነዚህ መጽሐፍት የመጡበት። አሁን ይሄን ሁሉ ዓለም የፕሮቴስታንቱ ዓለም ልክ እንዳልነበረ መጽሐፍቱ ታትመው ልክ በዚህ አይነት መንገድ እንደደረሱ አድርጎ ነው የሚቀበለው። ብዙ መጽሐፍት በነበሩበት እንግዲህ በዓለም ላይ ትልቁ ቀኖና ያለን ብያቸዋለሁ። የብሉይ ኪዳን ቀኖና ላይ የተዘጋጀ ምንም አይነት ቀኖና የለም። እስከ 4ኛውና 5ኛው ክፍለ ዘመን ድረስ የጋራ የውል የምንለው ራሱ እርስ በርስ ማናበብም አስፈላጊ ሆኖ ታስቦ አያውቅም ነበር። ግን አሁን እኔና እናንተ በዛ አይነት አስተሳሰብ የለብንም። ለምን? አሁን ዘመኑ
ከሌላ እምነት ቤተ እምነት የሚጠይቁን ጥያቄዎች በእጅጉ ታሪክን ማናውቅ የቤተክርስቲያኑን ትውፊት እነዚህ መጽሐፍት የተዋቀሩበትንም የሰሩበትንም መንገድ ስለማናውቅ ጥያቄ ይሆንብናል ነው ማለት ነው ብለን ልክ በእስልምና ሃይማኖት መጽሐፋቸውን ትሪት እንደሚያደርጉት ነው እኛም ዛሬ መጽሐፋችንን ትሪት የምናደርገው። ወደ አዲስ ኪዳን መጽሐፍት አልመጣውም። የሁለተኛው ቤተ መቅደስ ታሪክ ግን መጽሐፍ ምልከታው ግን ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በእጅጉ ትመለከቱታላችሁ። ቅድም የጠቀስኳት የአይሁድ ጥናት ላይ በእጅጉ ዓለም አቀፍ እውቅና ያላት ዶክተር ማላክ የተባለች ሴት የሰከንድ ቴምፕል ጁዳይዝም በሚል ሊትሬቸር በሚል መጽሐፏ ላይ ለሁለተኛው ቤተ መቅደስ እንግዲህ በደንብ አስተውሉ ክርስቲያኖች፣ ዛሬ ይሄ የመጨረሻ ነጥቤ ነው። ለሁለተኛው ቤተ መቅደስ ማለትም ከ400 ቅድመ ልደተ ክርስቶስ እስከ 200 ዓመተ ምህረት ድረስ ያሉ መጽሐፍት አይሁዶች የላቸውም። አሁን እነዚህ መጽሐፍት ለማግኘት ወዴት መሄድ አለብን ብላ ተጠቁማለች መሰላችሁ? ከመጽሐፉ ላይ ላንብብላችሁ። እንግዲህ አስተውሉ፣ እቺ ሴት ኢትዮጵያዊ አይደለችም። እቺ ሴት ኦርቶዶክስ አይደለችም፣ ፎር ኢቭን ክርስቲያንም አይደለችም። በደንብ አስተውሉ። ስለዚህ ሰከንድ ቴምፕል ጁዳይዝምን በተመለከተ አምስት ቦታዎች የኛን የይሁዲን እምነት ጠብቀው ይዘዋል። ቅድመ ልደተ ክርስቶስና በክርስቶስና ከክርስቶስ በኋላ ያለውን ዘመን በተመለከተ የነበሩትን የብሉይ ኪዳን መጽሐፍት እኛ ቅድም ቅዱሳት መጽሐፍት ብለን የጠራናቸውን የያዙ 5 ቦታዎች አሉ ብለን የምንጠራው። የመጀመሪያው ሴንት ካትሪና ሞንስትሪ የሚባል ቦታ ነው። ሴንት ካትሪና ሞንስትሪ በጥንታዊት ቤተክርስቲያን እጅግ በጣም እውቅ የነበረ ቦታ ነው። ይሄ ቦታ ሴንት ካትሪና ሞንስትሪ ደብረ ሲና ተብሎ የሚታወቀው ሙሴ ታቦተ ሕጉን የተቀበለበት በኋላም ንጉስ ጀስቲን የኢየሱስ ክርስቶስ ቤተ መቅደስ ከዛም በኋላ አሁን የካትሪና ሞንስትሪ የሆነበት በጣም ትልቅ ትውፊት ያለበት ተራራ ነው። ጥንታዊ ሕግ የተሰጠበት ቦታ ነው። አንድ ሁለተኛው የማውንቴን አቶስ ላይብረሪዎች የገዳሙ ላይብረሪዎች ናቸው። ማውንቴን አቶስ የሚባለው በግሪክ ያለ የምስራቅ ኦርቶዶክስ ቤተክርስቲያን ትልቅ የመነኮሳት መኖሪያ ልክ እንደ ዋልድባ ያለ ቦታ ነው። ተራራማ ቦታ ነው። እህቶች አይገቡበትም፣ ወንዶች ብቻ የሚኖሩበት ከከተማ ጋር ግንኙነት የሌላቸው በጣም ትልቅ የቅድስና ቦታ ነው ያ ቦታ በምስራቃውያን። ያ የኦርቶዶክስ ቦታ እነዚህ መጽሐፍት የሚገኙበት ቦታ ነው ብላ ጠቁማለች። ሶስተኛው በዛው ጋር አብሮ በጥንታዊት ክርስትና የሚታወቀው የስላቮኒክ ቤተክርስቲያን ናት። ይህም በላይብረሪዎቿ ጥንታዊት ቤተክርስቲያን የጥንታዊ መጽሐፍት ምንጭ አድርጋ ጠቅሳቸዋለች። አራተኛ ቫቲካንን ያደረገችው ሮም የክርስትና የመጀመሪያ መንግስት የነበረችው ሮም ማረፊያ የነበረችው ሮም ሐዋርያው ቅዱስ ጴጥሮስና ጳውሎስ ሰማዕት የሆኑባት ንጉስ ቆስጠንጢኖስ የነገሰባት ክርስቲያኖች ከዛ በኋላ 300 ዓመት በሰማዕትነት ከዛም በኋላ በነፃነት በተወሰነ ህግ ተሰጥቷቸው የኖሩባት መቀመጫ የነበረችው ቫቲካን የዚህ ሁሉ አሁን መቀመጫ ሰነድ የያዘች ስለሆነች ቫቲካን አራተኛ ናት። አምስተኛ እና ዩኒክ ብላ ያስቀመጠችው የኢትዮጵያ ገዳማትን ነው። ስሟን ያዙ፣ ዶክተር ማላክ ትባላለች። የሰከንድ ቴምፕል ጁዳይዝም ሊትሬቸር ጥናት ሪሰርች የምታደርጉ ሰዎች የኢትዮጵያ ቤተክርስቲያን ያላት ርዕይ ከዛ እንደሚጀምር ማወቅ ይቀድማል። በመጀመሪያ የኢትዮጵያ ቤተክርስቲያን ከነዚህ ሁሉ በተለየ ይሄን የጠቀሰችው ከገጽ 21 እስከ 40 ድረስ ለኢትዮጵያ ቤተክርስቲያን ማብራሪያ ያስቀምጣለች። በግምት ሀሷ ከ600,000 በላይ ቅጂዎች ይገኛሉ ብላ ነው የገመተችው። የተጋነነ ቅጂ ይመስለኛል። በአንድ ቃለ መጠይቁ ዲያቆን ዳንኤል ክብረት በእጅጉ የኢትዮጵያ ሰነዶችን ያጠና መምህር ነው 200,000 ቅጂ አለ ብሏል። በአንድ ቃለ መጠይቅ ላይ 12,000 አይነት በ200,000 የተደጋገመ ቅጂ ቤተክርስቲያኗ ሰነዶችን ይዛለች ብሏል። ስለዚህ በአንጻራዊ ስንመለከተት ዳንኤልን ብናምነው ይሻላል እሷን ከምናምናት በተወሰነ ቅርብ ነው እሱ። ስለዚህ 600,000 ይኖራል ብላ ነው ግምት የሰጠችው እና ያሰላችሁ በገዳሞች ብዛት እና አንድ ገዳም ይሄን ያህል ሊገኝ ይችላል የሚል እምነት ይዤ ኢትዮጵያ ብሄድ ከ600,000 በላይ ያገኛለሁ ብላ ትጠብቃለች። ክርስቲያኖች የኢትዮጵያ ቤተክርስቲያን ዛሬ አይደለም ቅዱሳት መጽሐፍትን የያዘችው። ቅድመ ልደተ ክርስቶስ ስለ ክርስቶስ መምጣት ይነገሩ የነበሩ ታሪኮች አሁን ሲፈለጉ የሚገኙባት ቦታ ናት። መጽሐፍቱ እኔ አሁን ስለ ኢትዮጵያ ቤተክርስቲያን ኤክሰፕሽናሊቲ አይደለም እያወሩ ያለሁት። እሺ እንደዛ አይነት ቶን ለመስጠት አይደለም። ነገር ግን የስነ ጽሁፍ ራያችን መስተካከል አለበት። ስለዚህ ወደ መጀመሪያው መቶ ክፍለ ዘመን ስንሄድ የሁለተኛው ቤተ መቅደስን የሚያጠኑ ምሁራን እያጠኑ ያሉት ጥንታዊ የኦርቶዶክስ ቤተክርስቲያንና ቫቲካንን ነው።
ሮም ቫቲካን ነው። እና እቺ ቤተክርስቲያን እነዚህን ቅዱሳት መጽሐፍት ከዛ ጊዜ ጀምሮ ይዛቸው መታለች። መያዟና መጠበቋ ግን ብቻ በቂ አይደለም። እሱ ሰነድ ጥበቃ ነው የሚሆነው አይደለም። እሱ ብቻ አይደለም። የአዲስ ኪዳን መጽሐፍት በአክሱማይት ፔሪየድ ከገቡም በኋላ እነዛን መጽሐፍት ዋነኛ ክርስቶስን የማግኘኛ የመተርጎሚያ ከዛም በኋላ ክርስቲያኖች ህይወት የሚያገኙባት ሁለት መጋቢ ጡቶች አድርጋ ነው ያዘቻቸው። በመካከለኛው ዘመን ቅዱሳት መጽሐፍት ላይ ተመሳሳይ ጥያቄ ተነስቶ ነበረ። ቅዱስ አባ ጊዮርጊስ ዘጋስጫና በዘመኑ የነበሩ ሊቃውንት የኢትዮጵያ ቤተክርስቲያን ከሁለቱም ጡቶች የምትጠባ ናት። ቅድመ ልደተ ክርስቶስ ከነበሩትም መጽሐፍት በኋላም ሐዋርያትና ድህረ ሐዋርያት ከጻፉት መጽሐፍት የምትጠባ ናት። ሁለቱ ጡቶች ክርስትናችንን የሚመግቡ ናቸው ብሎ አባ ጊዮርጊስ ዘጋስጫ አስተምሯል። እንግዲህ ዛሬ በመግቢያችን የብሉይ ኪዳን መጽሐፍትን የምንመለከትበት ቀዳሚውን ሁኔታ ነው ማጠየቅ የፈለኩት። ምክንያቱም የብሉይ ኪዳን መጽሐፍት ቀዳሚ የክርስትና የንባባችን መሰረት ስለሆኑ ማለት ነው። ኦርቶዶክስ ነን። ኦርቶዶክስ ከሆነን የመጀመሪያ የምናነባቸው መጽሐፍት የብሉይ ኪዳን መጽሐፍት ናቸው። ኢየሱስ ክርስቶስ ከሞት ሲነሳ ሐዋርያቱ የሱን ሞቱንና ትንሣኤውን እንዲረዱ፣ እንዲያውቁ፣ እንዲሳተፉት ያደረገው መጽሐፍትን በመክፈት ነው። ሐዋርያው ቅዱስ ጳውሎስ ለልጆቹ ቅዱሳት መጽሐፍትን ሲያስተላልፍ፣ ክርስትናን ሲያስተላልፍ በቅዱሳት መጽሐፍት መሰረት የተሰቀለውና የሞተው የተነሳውን ኢየሱስ ክርስቶስን ነው የሰጣቸው። ኒቂያ ላይ በቅዱሳት መጽሐፍት መሰረት የተፈጸመው ድህነታችንን ነው የተሰጠን። እነዚህ ቅዱሳት መጽሐፍት ተብሎ የተገለጹት የብሉይ ኪዳን መጽሐፍት ናቸው፣ የሐዲስ ኪዳን መጽሐፍት አይደሉም። ጳውሎስ ያንን ሲናገር የሐዲስ ኪዳን መጽሐፍት የሚል ዝርዝር የለም። ሐዋርያት ኢቭን አልጻፉ። ክርስቶስ ያንን ሲያስተምር የሐዲስ ኪዳን መጽሐፍት የመላቸው የሉም። ኒቂያም እየጠቆመን ያለው የብሉይ ኪዳን መጽሐፍትን ነው። ስለዚህ ዛሬ ሁላችሁም ወደ መኝታችሁ ስትሄዱ ይሄን ጥያቄ ለራሳችሁ ጠይቃችሁ እንድትይዙ አደራ እላለሁ። ይሄን መጽሐፍ ታትሞ እኔ ጋር ደርሶኛል። ስከፍተው የቱ ጋር ነው ለማንበብ ፍላጎት ያለኝ? የቱ ነው የኔ ብዬ እያሰብኩት ያለሁት? የቱ ነው ለህይወት ይጠቅመኛል ብዬ እያሰብኩ ያለሁት? ቀጣ ማቴዎስ ጋር ሄጄ እዚህ ጋር ነው ክርስቶስን የማገኘው ብዬ ነው እያነበብኩ ያለሁት? እንደዛ ከሆነ እንደ ክርስቲያን እያነበባችሁ አይደለም። እንደ ስክሪፕቸርም እያነበባችሁ አይደለም። እንደ ታሪክ ሰዎች ነው እያነበባችሁ ያላችሁት። ታሪካዊ ዳራ የመጨረሻው ዳራ ከሆነ የመጨረሻው የክርስትና መርህ ከሆነ ክርስቶስ የሚጀምረው ማቴዎስ ወንጌል ላይ ይሆናል። ለአባቶች እንደዛ አይደለም። ኦሪትም ነቢያትም እየተናገሩ ያሉት ስለ ክርስቶስ ነው። ስለዚህ ክርስቶስን ለማወቅ እንደውም መጀመሪያ የሚቀድመው የብሉይ ኪዳን መጽሐፍት ናቸው፣ የምናነባቸው እነሱ ነው። ስለዚህ ሁላችሁም እስቲ ራሳችሁ ይህን ጠይቁ። በብዙ ዓመት ዘመን ጥያቄ እኔና እናንተ ተጽዕኖ ተደርጎብን በተለያየ የቅበተ እምነት ስራ የብሉይ ኪዳን መጽሐፍትን አስፈላጊነት እናምናለን፣ አስፈላጊ ናቸው ብለን እናምናለን። በመጀመሪያ እናነባቸዋለን። በእነዚህ መጽሐፍትስ ግብ የህጉ፣ የታሪኩ፣ የጥበቡ፣ የትንቢቱ ፍጻሜ ክርስቶስ ነው። ክርስቶስን ካገኘው በኋላ ወደ እነዚህ መጽሐፍት ሄጄ ስለ ክርስቶስ የማውቅባቸው መሰረታዊ ፕራይመሪ ሪዲንጎቼ ናቸው ብዬ አምናለሁ። ካልሆነ ለምንድን ነው የኢትዮጵያ ቤተክርስቲያን እነዚህን ሁሉ መጽሐፍ ጠብቃ የሰጠች? እነዚህን ሰፊ ፊልድ ኦፍ ሊትሬቸር አስቡት። ክርስቶስ ከመምጣቱ በፊት በየቦታው ያሉ ፊልድ ኦፍ ሊትሬቸሮች በራሳቸው ቀኑና ሆነው ተሰንደዋል። ክርስቶስ ግን ከተሰቀለ በኋላ እነዛን መጽሐፍት እጃችን ላይ ያሉትን መጽሐፍት በሙሉ በዛ ማንጸሪያነት ነው እየተረጎምናቸው ያለ ነው። አባቶቻችን በመላእክት ዓለም መስቀልን ተመልክተዋል አይደለም? በሰው ፍጥረት መስቀልን ተመልክተዋል። እዩት፣ ማንጸሪያቸው እሱ ብቻ ሆኗል። ከዛ በኋላ ባህር ኤርትራን ሲሻገሩ መስቀል ተመልክተዋል። ምድረ ርስትን ከመውረሳቸው በፊት መስቀል ተመልክተዋል። እያንዳንዱ ቦታ ላይ ይመለከቱታል ያንን ሚስጥር። ለምን? እነዚህ መጽሐፍት እንዴት ነው ብለው ተመልክቷቸው ነው። ስለዚህ ይሄን ነው በመጀመሪያ መናድ ያለብን። ይሄን ነው በመጀመሪያ ራሳችንን መጠየቅ ያለብን። ስለዚህ ስንሳለመው ይሄን መጽሐፍ ስንይዘው አባቶቻችን በብዙ ሁኔታ በብዙ አይነት ጠብቀው እኛ ጋር ያደረሱት መጽሐፍ ነው። አንድ መጽሐፍ አይደለም ይሄ መጽሐፍ፣ ብዙ መጽሐፍ ነው። ከ81 በላይ መጽሐፍ ነው ይሄ መጽሐፍ። እጃችን ላይ አቆጣጠር አለው የራሱ። በአንድ መርሃ ግብር እንመለከተዋለን። ወደ ውስጥ ለመግባት በዚህ መጽሐፍት ውስጥ እግዚአብሔር ጋር እንድገናኝ ይሄ መጽሐፍ እውነትን የያዘ ነው። እውነትን የያዘው በራሱ ግብ ሆኖ አይደለም፣ እኔን ወደ እውነቱ ወደ ክርስቶስ ሊጠቁመኝ ነው። እውነት ክርስቶስ ነው፣ አካላዊ ክርስቶስ ነው። እኔና እናንተ አካላዊ እውነትን የምናምንን። እነዚህ መጽሐፍት ወደሱ የሚጠቁሙ ናቸው፣ በራሳቸው ግብ አይደሉም።
ወደ ግቡ ግን የሚወስዱን መንገድ ሆነው ተሰጥተውናል። ስለዚህ የብሉይ ኪዳን መጽሐፍት በመጀመሪያ ቀዳሚ መሆናቸውን ማመን ያስፈልጋል። በሚቀጥለው ደግሞ እስቲ ስለ ሐዲስ ኪዳን መጽሐፍት በተወሰነ መግቢያ እንወስዳለን። ለዛሬ ይበቃናል።